የደም ግፊት መቼ ነው የጤና ቀውስ የሚሆነው በሚለውን በምንመለከትበት ጊዜ የተወሰኑ መጠኖች አሉ። ለምሳሌ ልብ ደምን ወደ ሰውነት በሙሉ ለማሰራጨት በሚኮማተርበት ጊዜ ወይንም ደግሞ በሚገፋበት ጊዜ ያለ ቁጥር አለ። እሱ ደም ግፊት ቁጥራችን ላይ ልብ በሚገፋበት ጊዜ የሚፈጠረው ቁጥር የላይኛው ነው። ከሰውነት የሚመጣውን ደግሞ ደም ለመቀበል ልብ ሲዘረጋ ያለው ቁጥር የታችኛው ነው። ስለዚህ እቺ የላይኛውና የታችኛዋ ቁጥር መጠን አላት። ያ መጠን 120/80 ሲሆን እጅግ በጣም ወሳኝ ነው፣ እጅግ በጣም አስፈላጊ ነው። ያ ቁጥር ደግሞ ከተወሰነ ቁጥር በታች በሚሆንበት ጊዜ ለምሳሌ 90/60 እና ከዛ በታች በሚሆንበት ጊዜ አደገኛ ነው። እሱም እንደ በሽታ፣ እንደ ህመም፣ እንደ ቀውስ ይቆጠራል። ያ ራሱን የቻለ ሕክምና ይፈልጋል፣ የራሱን የቻለ ክትትል ያስፈልገዋል። ስለዚህ እነዚህን በተለየ መንገድ በሰፊው ለማብራራት ወደፊት የተለየ ቀጠሮ ይዘናል። በዛ ጠብቁ።